ዛሬ ከተወለድኩ 10ኛ ቀኔ ነው። ልደቴን አከብራለሁ። የማከብረው በሻማና በኬክ የተጨመረልኝን አንድ ዓመት ሳይሆን እድሜ ከፍ ስላለ ብቻ ትልቅ ሰው አዋቂ ስል በነበረው ማህበረሰብ የዛሬው ትውልድ ደግሞ ከቁጥሩ ዋጋውን አስቀዳሚ ስለሆነ እድሜ በደረሰበት ልክ የሚገባኝን ማንነት መያዝን አከብራለሁ። በሺህ ዓመታት አብርሃም ብሎ አሕዛቡን እኔ በምጠራው አምላክ ፕሮግራም ውስጥ እንደሚኖር ሰው የእኔ እድሜ እንፋሎትና ጥላ ብባል ቢበዛ እንጂ አያንስም። እችን እድሜ 10 ብቁጥርና ባስብበት መፍጨርጨር እንጂ ገና ብዙ ስራ ይቀራል። እግዚአብሔር በእቅዱ ፍጹም ነው። በእግዚአብሔር መንፈስ የተቃኘ እቅድ ደግሞ አንዱ የአምልኮ ክፍላችን ነው። የህይወት ጉዞዬን ሳሰላስል በልጅነቴ ከቅርብ ወዳጄ ጋር ያደረግነው ረዥም የመኪና ጉዞ ትዝ ይለኛል። ከእንቅልፌ ስነሳ መኪናው ረዥም ጫካ ውስጥ እየተጓዘ የት እንደደረስን ወዳጄን ስጠይቅ አካባቢውን እንደማያውቅና ከፊታችን ወደ ከተማ ልንገባ እንደሆነ ነገረኝ። ይህ ሁኔታ ለእኔ የህይወትን እውነታ ያሳያል። ረዥም የሚመስለው የህይወታችን እድሜ ቀኑ ሲመሽ እንደሚደርስ የጫካውን ምዕራፍ ሳይታለፍ ከተማ የለምና የምንደርሰውም ከተማም ቢሆን መሻገሪያ እንጂ መኖሪያ እንዳልሆነ አስተዋልኩ። ከዚያም ወዲህ ትኩረቴን ፍጻሜ ላይ በማድረግ ለደረስኩበት እድሜ ምዕራፍ እውቅና በመስጠት የተሰጠኝ ዓመት በአግባቡ በመጠቀም እሞክራለሁ። በዚህም ዓመት ለራሴ ከሰጠው ተግባር ወይም ቻሌንጅ አንዱ በየ10 ቀኑ ከዚህ በፊት የጻፍኳቸውን ጽሁፎች ሳልጠቀም አዳዲስ ጽሁፎች በማህበራዊ ገጾቼ ላይ መለጠፍ ነው። ከወደዳችሁ ፎሎ በማድረግ ሀሳባችሁን ተውልኝ። አመሰግናለሁ።